ፊቱን የሸፈነበት አንደኛ መልኩ አስቀያሚ ስለሆነ። ምን ፈጠረብህ ግን አሁን ፊትህን ማሳየትህ መታወቅህ? ከባድ ነው በጣም ነፃነትሽን ይነፍቅሻል። በተለይ አሁን እንደጠበቅኩት አይደለም ያገኘሁት ፊድባክ። 1 ብር ነው ዋጋው ስንት ነው ቢሉን ነው ወይስ እኔ ነው? የዕለት ተዕለት ልማድህ ምንድን ነው? ስራ ከሌለኝ ከቤት ያልወጣም። ጠዋት ተነስቼ አይስ ባስ ገብቼ ምናምን ቁርሴን እንትን በልቼ። ዳንስም አልችልም አልከኝ? ቀላጥፌ ነው የማበላሸው ዳንስም። ለሰርጌ ራሱ የሚጨፍር አይመስለኝም። ወንድ ልጅ ያን ያህል ቁንጅና ክራይቴሪያው ሊሆን አይችልም። ማስክህን በ10 ሚሊዮን ብር ነው ያወለከው። ቁጥሩን በስንት ታያለህ? እሱም ባይሆን ድርድር ላይ ነው። 21 ዓመት የመሆኔ እንዳትናገር። 21 ነህ? ጠራው እንደ ቁጥር ደረስክ? በጣም አምሮብን የመጣ ቀብር አስፈጻሚ በነፃ ሰራው እንደ ማስታወቂያ። ኢትዮጵያ ውስጥ የገገመ ነው የሚያዋጣው፣ የገገመ ነው የሚያልፍለት። እውነት በትክክል እኔ ፐርሰናሊ ሀብታም መሆን እንጂ ፌመስ መሆን አልፈልግም። በተለየ ሁኔታ የደረሰ ሙገሳ ወይም ምርቃት አለ? የሰው ልጅ እግዚአብሔር ፊት ተንበርክኮ የሚያለቅስበት ምክንያት አትሁን። አራዳ ምን አይነት ሰው ነው? በ40 ዓመት እናት ላይ ጺምን አትላጭም። ውጣ ከቤት ስራ፣ ራስህን ደጉም፣ ቤተሰብ